ከተገነባበት እብነበረድ በላይ ያለው ታሪክ ውድ ያደረገው ህንጻ ጉዞ ወደ ህንድ ዋና ከተማ ኒው ዴልሂ። ከተጨናነቁ ጎዳናዎቿ ወጣ ብላችሁ አቅጣጫችሁን ወደ ደቡብ ምስራቅ አድርጉ። ከሰዓታት ጉዞ በኋላ አግራ የምትባል ከተማ ታገኛላችሁ። እዚህ ደግሞ ለእውነተኛ ፍቅር ሲባል ተገንብቶ በዩኔስኮ የተመዘገበ ቅርስ አለ። ውበቱን እንዳያችሁ የምርቃቱ ቀን ዛሬ እንጂ ከ134 ዓመት በፊት መሆኑን ትጠራጠራላችሁ። ይህ ነው ታጅ መሃል። እዚህ ውስጥ ለተደረገው ሁሉም ነገር ምክንያቱ ፍቅር ብቻ ነው። ለግንባታው ነጫጭ እብነበረድ ድንጋዮች ከሩቅ ቦታ ተጓጉዘዋል። ይህን ለማድረግ ደግሞ ከ1000 የሚበልጡ ዝሆኖች ለጭነት አገልግለዋል። ለግንባታው ዘመናዊ ማሽን አልተጠቀሙ። 20 ሺህ ያክል ድንጋይ ቀራጮች፣ የድንጋይ ላይ ጸሐፊዎች፣ ግንበኞች እንዲሁም የግጥም ጥበበኞች ለ22 ዓመታት ሌትም ቀንም ተግተዋል። ወደ ቅጥር ግቢው ስትገቡ 3 ህንጻዎች ታያላችሁ። መካከል ላይ የሚገኘው ነጩ ህንጻ የሙምታዝና የሼህ ጃሃን አስክሬን ያረፈበት ነው። ከዚህ በምዕራብ በኩል ያለው መስጊድ፣ በምስራቅ ደግሞ ነጩ ህንጻ ሙሉ ሆኖ ይታይ ዘንድ ባላንስ ለማድረግ የተገነባ ነው። ጀዋብ ይባላል። አሁን ላይ እንደ ገስታውስ ይጠቀሙበታል። ሁለቱ አጃቢዎች ናቸውና ስለ ሙሽራው ልንገራችሁ። ስለዛ በመካከል ላይ ስለሚገኘው ታጅ መሃል ሲባል ወደ አእምሯችን ስለሚመጣው ህንጻ ማለት ነው። ከውጭ ሲታይ መሃሉ ላይ የሽንኩርት ቅርጽ ያለው ትልቅ ጉልላት አለው። በአራቱም አቅጣጫ 4 ሚናሬቶች ህንጻውን ከመሬት ጋር ቸንክረው የያዙ ምስማሮች መስለው ይታያሉ። ቁርአናዊ አንቀጾች እንዲሁም ውብ የሆኑ የአበባ ስዕሎች ነጩ የእብነበረድ ግድግዳ ላይ ተቀርጸዋል። ወደ ውስጥ ከመግባታችሁ በፊት በር ላይ ላመነች ነፍስም አንቺ የረካሽው ነፍስ ሆይ ወዳጅ ተወዳጅ ሆነሽ ወደ ጌታሽ ተመለሽ የሚል ታነባላችሁ። በውስጡ ምንም አይነት ምሰሶ የለም። በአጠቃላይ ከህንጻው ፊት ለፊት ካለው የተንጣለለ ውሃ ጋር ሲታይ በመለኮታዊ መጽሐፍት የተነገረውን ገነት እንድታስታውሱ ያስገድዳል። ሼህ ጃሃን የሞት አፋፍ ላይ ለነበረችው ባለቤቱ ቃል የገባላትንና በልቡ ውስጥ ጊዜ የማይሽረው ፍቅር የገዘፈ እንደሆነ ለዓለም ለማሳየት ያሰበውን ህንጻ ገንብቶ እውን አደረገ። ዳሩ ግን ብዙም ሳይቆይ ራሱን እስር ቤት ውስጥ አገኘው። በጣም የሚገርመው የእስር ቤቱ መስኮት ለአፍታም አይዘጋም ነበር። ምክንያቱ ደግሞ ታጅ መሃል የሚታየው በዚህ በኩል ብቻ ነበርና ነው። ታጅ መሃል ውስጥ ደግሞ ሙምታዝ አለች። በዚህ መልክ 8 ዓመታትን እስር ቤት ካሳለፈ በኋላ ሙምታዝን የቀማው ሞት እርሱም ጋር መጣ። እናም ዛሬ ታጅ መሃልን የጎበኘ ሁሉ ከጉልላቱ ስር 2 መቃብሮችን ያያል። መካከል ላይ ያለው የሙምታዝ ሲሆን በጎን በኩል ያለው ደግሞ የንጉስ ሼህ ጃሃን ነው። ሙምታዝ ቀድማ ሄደች፣ ሼህ ጃሃንም ተከተላት። ፍቅራቸው ግን ዛሬም የህንድ ኩራት ሆኖ ዓለም ከፍሎ ይጎበኘዋል።